ሰላም ጤና ይስጥልኝ ውድና የተከበራችሁ የትምሮ ሚዲያ ቤተሰቦች ሐምዛ ነኝ ከትምሮ ሚዲያ። ዛሬ የማሳያችሁ እንግዲህ አብዛኞቻችሁ ስጠይቁኝ የነበረውን ኢሜይላችሁን እንዴት አድርጋችሁ ፓስወርዱን ማግኘት እንደምትችሉና ፓስወርዱን ካወቃችሁ በኋላ ከአንዱ ስልክ ወደ አንዱ ስልክ መቀየር እንደምትችሉ፣ ስልካችሁ ቢጠፋባችሁ የፖፖ አካውንታችሁን በቀላሉ ያለምንም ፖፖ መጻጻፍ ወይም ደግሞ ሄልፕ ላይ ሄዳችሁ ሳትጽፉ እንዴት አድርጋችሁ መመለስ እንደምትችሉ ነው ማሳያችሁ። ይህንንም የምናገኘው እንግዲህ በሁለት መልኩ ነው። አንደኛው በሲቲንግ እንገባለን፣ ሁለተኛ በጎግል አካውንታችን ጎግል ላይ ገብተን እናገኛለን። የመጀመሪያው እንግዲህ በጎግል ገብተን እንዴት ማግኘት እንዳለብን አሳያችኋለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ይህንን ከያዛችሁ በሁለት ስልክ፣ በሶስት ስልክ፣ በአራት ስልክ ኢሜይላችሁን እያስገባችሁ ማቃየር ትችላላችሁ ማለት ነው። የፈለገው ቦታ ላይ የተፈጠረን ኢሜይል በቀላሉ ወደ የተለያዩ ቦታዎች ማስገባት ትችላላችሁ። ዋናውና ትልቁ ነገር የኢሜይል ፓስወርድ ማወቃችን ነው። እሱን እንዴት እንደምናውቅ በቀላሉ አሳያችኋለሁ። እስከ ቪዲዮ ፍጻሜ በድጋሚ አብራችሁን ቆዩ። የመጀመሪያው በኢሜይላችን እንዴት አድርገን መግባት እንደምንችል ነው ማናሳያችሁ። እዚህ ጋር እንግዲህ ኢሜይል የምትላለች እሱን አንድ ጊዜ እጫናለሁ ማለት ነው። ኢሜይላችንን ስንጫን እዚህ ጋር እንደምታዩት የኔ የኢሜይሌ ስም አለ ወይም ደግሞ የእናንተ የኢሜይላችሁ ስም አለ። ይችን ቦታ አንድ ጊዜ ነካ እናደርጋታለን ማለት ነው። እሷን ስንጫናት እንደዚህ አይነት ነገር ያመጣልናል። እዚህ ጋር እንደምታዩት እንግዲህ ማኔጅ አካውንት የሚል አለ። ይህን ማኔጅ አካውንት የሚለውን አንድ ጊዜ እጫናለሁ ማለት ነው። ማኔጅ አካውንትን ስንጫን እዚህ ጋር ተዝ በታች ወደታች መሄድ ስላለብን እዚህ ጋር ፐርሰናል ኢንፎርሜሽን የሚለውን አንድ ጊዜ ክሊክ እናደርገዋለን ማለት ነው። ፐርሰናል ኢንፎርሜሽንን ክሊክ ስናደርግ እንደዚህ ስክሮል አድርገን ወደታች ፓስወርዳችንን መቀየሪያ ቦታ ፈልገን እናገኛለን። ፓስወርዳችንን ለመቀየር እዚህ ጋር ፓስወርድ የምትል ነገር አለች። ይችን ፓስወርድ የምትል ነገር እስከምናገኝ ድረስ ወደታች ወርደን መፈለግ አለብን። ፓስወርድ የምትለውን አገኝቻለሁ። ይችን ፓስወርዷን አንድ ጊዜ ክሊክ እናደርጋለን። እኛ መሆናችንን ለማረጋገጥ የስክሪናችንን ፓስወርድ ይጠይቀናል። የስክሪናችንን ፓተርን ሳይጠይቀን መግባት አይችልምና እሱን ይጠይቀናል። እንደምታዩት ይሄው ጠይቆኛል። የስክሪናችሁን ፓስወርድ ተሰጡትና ወደ ቀጣዩ ስቴፕ ይወስዳችኋል ማለት ነው። አሁን ጨርሰናል። ዋው በሚያምር ሁኔታ አሁን ከፍቶልኛል። አዲስ ኢሜል አዲስ ፓስወርድ እንዳያስገባ ነው የሚጠይቀኝ። እዚህ ጋር ይችን የአይን ምልክቷን አበራታለሁ። ይሄ የማስገባው ነገር እንዲታየኝ ሁለቱም እዚህ ጋር አበራቸውና ሁለቱም ጋር ነው የማስገባው። የመጀመሪያው አዲስ ነው የማስገባው። ከዛ አረጋግጥለታለሁ WRT 1 2 1 2 3 4 1 2 2 3 4 4 5 ለዛ አስገብቼለታለሁ። እዚህ ጋር መጣና መልሼ WRT 1 2 3 4 5 አሁን ተቀብሎኛል። እንደምታዩት ምንም አይነት ቀይ ነገር አላመጣብኝም። እዚሽ ጋር መጣና ቼንጅ ፓስወርድ የምትላለ እቺን ቼንጅ ፓስወርድ የምትለውን አንድ ጊዜ ክሊክ አደርግለታለሁ። አሁን በቃ ሊቀበለኝ አልቻለም ማለት ነው። እዚህ ጋር የተሳሳተ ቁጥር አድርጌያለሁ። እንደምታዩት እዚህ ጋር 1 2 3 4 ነው። እዚህ ጋር 1 2 ሳይሆን 2 3 እያለ ነው የቀጠለው። አንድ አጥፍቼ ቀጥላለሁ። አሁን እንደዚህ ሳደርግለት እንደምታዩት እየተቀበለኝ ነው። ልቀይርልህ ሆይ እያለኝ ነው። እዚህ ጋር አዎ ቼንጅ ፓስወርድ እለዋለሁ ማለት ነው። አረጋግጥለታለሁ። የስ ቼንጅ ፓስወርድ አሁን እንደምታዩት እዚህ ጋር ላይ ያልተመቸው ነገር አለ። WRT 1 2 3 4 5 WRT 1 2 3 4 5 ሌላ ተጨማሪ ስጠኝ እያለ ነው። ሊቀበለው አልቻለም እና ጠንካራ አይደለም እያለ ነው። እስኪ አሁን ቼንጅ ፓስወርድ ዋው ተቀብሎኛል። አሁን የኔ ፓስወርድ ይሄን ሰጥቻለሁ። ለዚህ ኢሜል ይሄንን ፓስወርድ ሰጥቻለሁ ማለት ነው። እሱን ከጨረስን በኋላ እዚህ ጋር ላይ እንመጣና ጌት ስታርትድ እንለዋለን። ስታርት ሆኖ እንዲሰራልኝ ማለት ነው። እንደምታዩት ሌሎቹ ሁሉም አክቲቭ ሆነውልኛል ማለት ነው። በሁለተኛ ደረጃ እንዴት አድርገን ነው ፓስወርዳችንን መቀየር የምንችለው ወይም ደግሞ የነበረውን ፓስወርድ ማወቅ የምንችለው ካል ሲቲንግ እንገባለን። እዚህ ጋር ተመሳሳይ ስቴፕ ነው፣ የተወሰነ ነው የሚለያዩት እንጂ ሲቲንግ ተገባን በኋላ ወደ ታች እንወርድና አካውንት ኤንድ ባክአፕ የሚላለ እዚህ ጋር እንደምታዩት አካውንት ኤንድ ባክአፕ ይላል። ይችን አንድ ጊዜ እንጫናለን። ከዛ በኋላ እዚህ ጋር እንደምታዩት ማኔጅ አካውንት ይላል። ማኔጅ አካውንትን
አንድ ጊዜ እንጫናለን። ከዛ በኋላ ከተዘረዘሩት ኢሜሎች ውስጥ የምፈልጉትን ኢሜል አንድ ጊዜ ትነካላችሁ ማለት ነው። ይሄን እንፈልጋለሁ። ከዛ በኋላ እዚህ ጋር እንደምታዩት ጎግል አካውንት ይላል። ጎግል አካውንቴን አንድ ጊዜ እጫናለሁ ማለት ነው። ቅድም ወደ ነበርኩበት ስቴፕ ነው የወሰደኝ። እዚህ ጋር እንደምታዩት ፐርሰናል ኢንፎርሜሽን አለ። ከዚህ በኋላ አልመለስበትም። እንደዚህ አድርገን ፐርሰናል ኢንፎርሜሽን እንነካና ወደ ታች አንሸራተን ቅድም የነካውን ነው ደገም ነው። እዚህ ጋር ምን ደግሞ የተለየ ነገር የለውም። በዚህ መልኩ የኢሜላችንን ፓስወርድ የረሳነውን የኢሜል ፓስወርድ በቀላሉ ማግኘት እንችላለን ማለት ምንም አይነት ሪከቨሪ ሳያስፈልገን በቀላሉ ማግኘት እንችላለን። ከዚህ በተጨማሪ የተሻለ ቪዲዮ ወይም ደግሞ ይሰራልን የምትሉት ቪዲዮ ካለ ኮሜንት ላይ አስቀምጡልኝ። ከኔ ጋር መስራት ከፈለጋችሁ ከታች ዲስክሪፕሽን ቦክስ ላይ የኔ የፖፖ ኢሜል የኔ ፖፖ ቁጥር ያለ እሱን ነክታችሁ በመግባት ወደ ስራ መግባት እንችላለን። ለነበረን ቆይታ ከልብ አመሰግናለሁ። መልካም ጊዜ